አርቲስት አንዷለም ጎሳ ከእጮኛው ሞት ጋር በተያያዘ ለጥያቄ በፖሊስ መጠራቱ ተነገረ። በኦሮምኛ ሙዚቃዎቹ የሚታወቀው አርቲስት አንዷለም ጎሳ ከእጮኛው ቀነኒ አዱኛ ሞት ጋር በተያያዘ በፖሊስ ጥያቄ እንደተደረገለት ተሰምቷል። በማህበራዊ ሚዲያ በርካታ ተከታዮች ያሏት ቀነኒ አዱኛ ማክሰኞ ጠዋት መሞቷን ተከትሎ በርካቶች ሐዘናቸውን ከመግለጽ ባሻገር የሞቷ ምክንያት እንዲጣራ እየጠየቁ ይገኛሉ። ፖሊስ በጉዳዩ ላይ እስካሁን አስተያየት አልሰጠም። ቢቢሲ የቀነኒ ሞት ምክንያት ለማጣራት ከፖሊስ መረጃ ለማግኘት ያደረገው ጥረት አልተሳካም። የአርቲስት አንዷለም ማኔጀር ሌሊሳ ኢንድሪስ የአስከሬን ምርመራው በሚኒሊክ ሆስፒታል እንደሚደረግ እና የሟች የቀብር ስነ ስርዓት ረቡዕ እንደሚከናወን ለቢቢሲ አፋን ኦሮሞ ተናግሯል። ቀነኒ ከሚኖሩበት ህንጻ መውደቋን እና ንጋት 11 ሰዓት አካባቢ መሞቷን ሌሊሳ ተናግሮ አንዷለም እና ቤተሰቦቹ ወድቃ እንዳገኘት አስታውቀዋል። ሌሊሳ ንጋት 11 ሰዓት ስልክ ተደውሎ ቀነኒ ጉዳት ደርሶባት ሆስፒታል እንደገባች እንደተናገረው ገልጾ እስካሁን ባለው መረጃ መሰረት ከአምስተኛ ፎቅ ወድቃ ነው የሞተችው፣ ሁኔታውን ለማጣራት ምርመራ ተጀምሯል ብለዋል። ማኔጀሩ አክሎም መኖሪያ ቤቱ አዲስ አበባ አራብሳ ሰንሻይን ተብሎ የሚታወቀው አካባቢ መሆኑን ጠቅሶ ጥንዶቹ በስፍራው ከአንድ ዓመት በላይ መኖራቸውን ተናግረዋል። ከክስተቱ በኋላ አስክሬኗ በአቅራቢያው ወደሚገኘው ያኔት ወደ ተባለ ሆስፒታል መወሰዱን ገልጸዋል። እስከ ምሽት ድረስ ከቆየም በኋላ ፖሊስ መጥቶ አስክሬኑን ለምርመራ ወደ ሚኒሊክ ሆስፒታል ወሰደው። ቀጥሎ ሱሉልታ ወደሚገኙት ቤተሰቦቿ ተወስዷል። የቀብር ስነ ስርዓቷ በአዲስ አበባ ይፈጸማል። ሌሊሳ እንደሚለው አርቲስት አንዷለም በአሁኑ ወቅት ለምርመራ በፖሊስ ጣቢያ ነው የሚገኘው። አንዷለም ነው ወደ ሆስፒታል የወሰዳት። ፖሊስ መጥቶ ለምርመራ እሱን ይዞት ሄዷል። ከዚህ ውጪ በማህበራዊ ሚዲያ የሚሰራጩ ወሬዎች አሉባልታ ናቸው። አንዷለምን ወደ ፖሊስ ጣቢያ የወሰዱት ቃሉን ለመቀበል ነው ሲል አብራርቷል። ማኔጀሩ በማህበራዊ ሚዲያ የሚሰራጩ የተለያዩ መረጃዎችን የተሳሳቱ ናቸው በማለት ወቅሰው ጉዳዩን እስኪጣራ ድረስ ሰዎች በትዕግስት እንዲጠባበቁ ጠይቋል። ጥንዶቹ በቅርቡ ትዳር የመመስረት እቅድ እንደነበራቸው ማኔጀሩ ለቢቢሲ ተናግረዋል። ቢቢሲ ከቀነኒ ቤተሰቦች እንዲሁም ከአንዷለም ቤተሰቦችና ከፖሊስ ተጨማሪ መረጃ ለማግኘት ጥረት እያደረገ ነው። በኢንጂነሪንግ ዲግሪ ከአርባ ምንጭ ዩኒቨርሲቲ የተመረቀችው ቀነኒ በሞዴሊንግ፣ በማስታወቂያ ስራዎች፣ በማህበራዊ ሚዲያ ዝናን አትርፋለች። በሚቀጥለው ቅዳሜ ልደቷን ለማክበር በሚል ፎቶዎች እየተነሳች እንደነበር ቢቢሲ ከቅርብ ሰዎቿ ለመረዳት ችሏል። ቢቢሲ ለዚህ ዘገባ የአንዷለምን ማኔጀር እስካናገረበት ማክሰኞ ምሽት ድረስ ድምፃዊው ለጥያቄ በፖሊስ ጣቢያ መሆኑን ከቅርብ ሰዎች ተገልጿል። ፖሊስ ለክስተቱ እያካሄደ ያለው ምርመራ እስኪያጠናቅቅ ድረስ ምንም አይነት መረጃ ለመስጠት እንደማይችል ገልጿል። እንዲህ ያሉ ክስተቶች ሲያጋጥሙ ፖሊስ በስፍራው ከነበሩ ሰዎች ቃል በመቀበል እንዲሁም በአካባቢው ከሚገኙ ነገሮች መረጃዎችን በመሰብሰብ ምርመራውን እንደሚጀምር የገለጹ አንድ የፖሊስ አባል ለፖሊስ ቃል መስጠት በወንጀል መጠርጠር ማለት አይደለም ብለዋል። ዩክሬን ከሩሲያ ጋር የ30 ቀናት የተኩስ አቁም ስምምነት ለማድረግ ዝግጁ መሆኗን አስታወቀች። የአሜሪካና የዩክሬን ባለስልጣናት በሳውዲ አረቢያ ካደረጉት የአንድ ቀን ውይይት በኋላ ዩክሬን በአሜሪካ የቀረበውን የ30 ቀን የተኩስ አቁም ስምምነት ለመቀበል ዝግጁ መሆኗን ተናግራለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ሐሳቡን ለሩሲያ እንደሚያቀርቡ እና ኳሱ በነሱ ሜዳ መሆኑን ተናግረዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ እንዳሉት አሁን ሩሲያ በአዎንታዊ ሐሳብ እንድትስማማ ማሳመን የአሜሪካ ኃላፊነት ነው። የማክሰኞው የጂዳ ውይይት በዜሌንስኪ እና በዶናልድ ትራምፕ መካከል በጽህፈት ቤታቸው ኦቫል ኦፊስ ውስጥ ከተፈጠረው ያልተለመደ ግጭት በኋላ በሁለቱ ሀገራት መካከል የተካሄደ የመጀመሪያው ይፋዊ ውይይት ነው። ሁለቱ ሀገራት ባወጡት የጋራ መግለጫ አሜሪካ ከዚህ ቀደም ታይቶ በማይታወቅ ሁኔታ በዋሽንግተን ከተካሄደው ፍጥጫ በኋላ ያቋረጠችውን የደህንነት መረጃዎች ልውውጥ እና ወታደራዊ ድጋፍ ማድረግ እንደምትጀምር ተናግራለች። የዩናይትድ ስቴትስ እና ዩክሬን መግለጫ ሁለቱም ልዑካን ተደራዳሪ ቡድኖቻቸውን ለመሰየም ተስማምተው ወዲያውኑ የዩክሬን ዘላቂ ደህንነትን የሚያረጋግጥ ሰላም ለማስፈን ድርድር ይጀምራሉ ብሏል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሩሲያ ሐሳቡን እንደምትቀበል ተስፋ አለኝ ሲሉ ማክሰኞ አመሻሽ ከጂዳ በለቀቁት ጋዜጣዊ መግለጫ ተናግረዋል። ዩክሬን ተኩስ ለማቆም እና ለመነጋገር ዝግጁ ነች ያሉት ሩቢዮ ሩሲያ ሐሳቡን ውድቅ ካደረገች እንግዲያው በሚያሳዝን ሁኔታ ሰላም ለማምጣት እንቅፋት የሆነው ምን እንደሆነ እናውቃለን ብለዋል። ዛሬ ዩክሬናውያን የተቀበሉትን ሐሳብ አቅርበናል። ይህም የተኩስ ማቆም እና አፋጣኝ ድርድር ለማድረግ ነው። ይህን ሐሳብ አሁን ለሩሲያውያን እንወስዳለን፣ እንደሚቀበሉትም ተስፋ እናደርጋለን። ኳሱ አሁን በእነሱ ሜዳ ነው ብለዋል። የ30 ቀን የተኩስ አቁም ስምምነቱ ዜሌንስኪ ሩሲያ በባህር እና በአየር የምታደርሰውን ጥቃት እንድታቆም ካቀረቡት ሐሳብ ያለፈ ነው። የዩክሬኑ ፕሬዝዳንት በጂዳ ለተካሄደው ገንቢ ውይይት ዶናልድ ትራምፕን አመስግነዋል። ዜሌንስኪ በቪዲዮ በለቀቁት መግለጫ ሩሲያ ጦርነቱን ለማስቆም ወይም ጦርነቱን ለመቀጠል ፈቃደኝነቷን ማሳየት አለባት ብለዋል። ጊዜው ሙሉውን እውነት የምናውቅበት ነው ሲሉም አክለዋል። ሞስኮ እስካሁን ምላሽ አልሰጠችም። ክሬምሊን ቀደም ብሎ በለቀቀው መግለጫ ከጂዳው ውይይት በኋላ መግለጫ እንደሚሰጥ አስታውቆ ነበር። ሩሲያ በየካቲት 2022 ዩክሬንን ከወረረች በኋላ 20 በመቶ የሚሆነውን የዩክሬን ግዛት ተቆጣጥራለች። ዶናልድ ትራምፕ ከፕሬዝዳንት ፑቲን ጋር እንደሚነጋገሩ እና በሐሳቡም ይስማማሉ ብለው ተስፋ እንደሚያደርጉ በዋይት ሃውስ ለጋዜጠኞች ተናግረዋል። ለማጨብጨብ ሁለት እጅ ያስፈልጋል ያሉት ትራምፕ የተኩስ አቁም ስምምነቱ በሚቀጥሉት ጥቂት ቀናት ውስጥ እንደሚፈረም ተስፋ አድርገዋል። ነገ ከሩሲያ ጋር ትልቅ ስብሰባ አለን እና አንዳንድ ጥሩ ውይይቶች እንደሚመጡ ተስፋ እናደርጋለን። ዜሌንስኪን ወደ ዋሽንግተን እንዲመለሱ ለመጋበዝ ፍላጎት እንዳላቸውም አክለዋል። የሩሲያ የውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛካሮቫ ሩሲያ በሚቀጥሉት ጥቂት ቀናት ውስጥ ከአሜሪካ ተወካዮች ጋር ለመነጋገር አሻፈረኝ እንደማትል የሩሲያ የመንግስት የዜና ወኪል ዘግቧል። የአሜሪካ እና ዩክሬን ልዑካን የተገናኙት ሞስኮ ውስጥ በሰው አልባ አውሮፕላኖች ጥቃት ቢያንስ የ3 ሰዎች ሕይወት ካለፈ በኋላ ነው። ትራምፕ እና ዜሌንስኪም ወሳኝ የሆነ የማዕድን ስምምነትን በተቻለ ፍጥነት ለመጨረስ ተስማምተዋል ሲል የጋራ መግለጫው ገልጿል። ዩክሬን ለአሜሪካ ለደህንነት ዋስትና ስትሰጥ በምላሽ ዩክሬን የከበሩ የምድር ማዕድናትን ለአሜሪካ ለመስጠት ቃል ገብታ ነበር። ነገር ግን ይህ ሐሳብ በዋይት ሃውስ ሰጣ ገባ ምክንያት ተደናቅፏል።
ስምምነቱ የማክሰኞው ድርድር አካል አለመሆኑን የጠቆሙት ሩቢዮ በዩክሬን እና አሜሪካ ግምጃ ቤቶች ድርድር አድርገውበታል ብለዋል። የዩኤስ እና የዩክሬን የጋራ መግለጫ አካሄድ በማንኛውም የሰላም ሂደት ውስጥ አውሮፓ መሳተፍ እንዳለባት አስረግጣ ተናግራለች ብሏል። የአውሮፓ ህብረት ኮሚሽን ፕሬዝዳንት ያርስላ ፎን ደር ሌየን እንዳሉት ህብረቱ የማክሰኞን አዎንታዊ ለውጥ በደስታ ተቀብሎታል። ትራምፕ የዩክሬን ፕሬዝዳንት የጠየቁትን አፋጣኝ የደህንነት ዋስትና ሳያቀርቡ የተኩስ አቁምን እንዲቀበሉ በዜሌንስኪ ላይ ከፍተኛ ጫና እስከ ማሳደር ደርሰዋል። አርብ ዕለት ትራምፕ ሩሲያን ወደ ስምምነቱ ለማምጣት በሞስኮ ላይ ተጨማሪ ማዕቀብ ሊጣልባት እንደሚችል ባልተለመደ መልኩ ዝተዋል። ሩሲያ በጦርነቱ ምክንያት በአሜሪካ ከፍተኛ ማዕቀብ ተጥሎባታል።